ሰላም ጤና ይስጥልን የተከበራችሁ የአዲስ ኒውስ አድማጭ ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ያላችሁበት ይድረስ። ከአዲስ ኒውስ በአዳዲስና ሰበር መረጃዎች ወደ እናንተ መተናል። የፋኖ ኃይል ተጋድሎ በክልሉ እጅግ ተጠናክሮ በቀጠለበት ዛሬም ፋኖን ማንበርከክ እጁን እንዲሰጥ ማድረግና በክልሉ ግፍን መቀጠል አልተቻለም። ለአገዛዙ ቤት ያሉ ጠንካራ አለቶች ሁሉ እየተናዱ ፋኖ ደግሞ ጠንካራ መሰረት ያላትን ኢትዮጵያንና ነፃ የሚያወጣውን የአማራ ህዝብ ከኋላው በማስከተል በከፍተኛ ድልና የመንፈስ ብርታት ላይ እንደሚገኝ ተነግሯል። ከፋኖ ጋር ፊት ለፊት መታገል ለሽምቅ ውጊያና ለደፈጣ ጥቃት መቅረብ ብቻ ነው ያሉ ወታደሮች ከፍተኛ የጦር አዛዦችም የፋኖ ኃይልን መቀላቀልና ከፋኖ ጎን መሰለፍ ሐቅና እውነት ህዝብን ነፃ የማውጣት አንድ መንገድ ነው ብለው በማመን በመጨረሻው ሰዓት በሰላም የፋኖ እየሆኑ ይገኛል። 24ን ገደማ በክልሉ የቀጠለው ታላቅ የሆነ ግጭት በርካታ እውነታዎችንም ይፋ አድርጓል። በተለይም ደግሞ ከሰሜን ጦርነት በኋላ የተወጋው ሌላኛው የሰሜን ክፍል ጠንካራ የሆነ ስትራቴጂካዊ እርምጃን ያሳየበት፣ ከዚህ ውጪ ደግሞ ህዝብ ከጎን የቆመበትና ነፃነትን የናፈቀበት መሆኑን ታይቷል። ፋኖ ትግል ከጀመረበት ዕለት ጀምሮ ለህልውና ሲታገል የቆየው ህዝብ የፋኖ ትግል ለስልጣን የሚደረግ ሽኩቻ ለዶላር የሚደረግ ታላቅ የሆነ ትግል ሳይሆን ዋና ዓላማው የአማራ ህዝብን ህልውና ማረጋገጥ መሆኑን በመረዳት ህልውናው ሊጠብቅለት ያልቻለው ኃይል ላይ ነበልባል ክንዱን ዛሬም እያሳረፈ ይገኛል። ትግሉ በክልሉ ጅማሮውን ሲያደርግ የፋኖ ኃይል ደግሞ የኤርትራ በራዎችን ጨምሮ በምስራቅ አፍሪካ ታላቅ እንቅስቃሴ ለዓመታት ሲያደርግ በቆየበት ጊዜ አንድነቱን በተመለከተ በርካታ የቤት ስራዎችን መወጣቱም ዛሬ ላለበት ትልቅ የሆነ ስኬት እንዳበቃው በስፋት ይነገራል። በተደጋጋሚም አገዛዙ ከፋኖ ጋር ፊት ለፊት ከመግጠም ይልቅ ይህን የማይሸረሸረውን አንድነቱን በመበተን በቀላሉ ኃይሉን ለማስጣል ይቻላል በሚል እርምጃዎችን አድርጓል። በተለይም በአመራሩ መካከል ክፍተት በመፍጠር የእርስ በርስ ግጭቶች እንዲከሰቱ አሊያም ደግሞ በአመራሩ መካከል ያሉ ልዩነቶች ጦሩን ለያይተውት በክልሉ ታላቅ ውዥንብር እንዲነሳ የፋኖ አመራሮችንም በመምታት የእርስ በርስ ግጭቶችን የመጫሪያ ታላቅ መንገድ አድርጎ በመቀበል ሰፊ እንቅስቃሴዎች ቀጥለዋል። በዚህም አልሆንለት ያለው ኃይሉ የፋኖ ከፍተኛ አመራሮችን በመነጣጠል የድርድር ጥያቄዎችን ማቅረብ፣ የአማራ ህዝብን ህልውና ትግል በገንዘብ እንዲሸጡት ማድረግና ለድርድር ፈቃደኛ የሆኑ ኃይሎችን በማንሳት በሌላ በኩል ያሉ የአማራ ነፃነትን ያስቀደሙ ኃይሎች ይህንን እንደማይቀበሉት በማንሳት በሁለቱ መካከል ግጭት ለመፍጠር መሞከር መሰል ጉዳዮችም ትግሉ እንቅፋት ሆኖ ተነስቷል። አሁን ደግሞ የፋኖ ከፍተኛ ታጋዮች የፋኖ ስነ ልቦናና እስትንፋስ ናቸው በሚል ታላላቅ እንቅስቃሴዎች ተከፍቷል። ከፍተኛ አመራሮቹን በልዩነት የሚጠብቁ ድሮኖችንና የሰለላ መሳሪያዎችን መትከል፣ ከዚህ ውጭ ደግሞ አመራሮችን የሚክዱ ፋኖዎችን በገንዘብ በመደለል በርካታ ሰላዮች ፋኖ ቤት እንዲፈሉ በማድረግና አመራሮቹን አሳልፎ እንዲሰጡ በማበረታታት የስልጣን ሽሚያ ውስጥም በማስገባት እንቅስቃሴዎቹ ቀጥሏል። አመራሮቹ ስነልቦናቸው እንዲዳከም ቤተሰቦቻቸው ላይ የሚፈጸሙ ከፍተኛ የሆኑ ይቅር ሊባሉ የማይችሉ ጥቃቶች አሁንም እየደረሱ ነው። ዘረፋዎች፣ እገታዎችና የተለያዩ አዳዲስ የተቀነባበሩ ወንጀሎችም በፋኖ ከፍተኛ አመራሮች ቤተሰቦች ላይ ዛሬም እየተፈጸሙ ይገኛሉ። ነገር ግን እነዚህ ሁሉ ትግሎች ያላስቆማቸው ከፍተኛ አመራሮቹ መቀጠል ብቻ ምርጫቸው እንደሆነ አሳይቷል። ከዚህ ባሻገር በለስቀንቶት ያገዛዙ ከፍተኛ የጦር በትር የሆነው ድሮን በተደጋጋሚ አመራሩ ላይ በፈጸመው እርምጃ ከፍተኛ መከላከል ብቃትን ያሳየው የፋኖ ኃይል ጥቂት በሚባሉ አካባቢዎች ላይ ግን አመራሮቹን ለመሰዋትን ተገዷል። እነዚህ አመራሮች ቢያልፉም ነገር ግን እነሱ የከፈሉትን ከፍተኛ የሆነ የህይወት መስዋዕትነት የሚያስቀጥለው የፋኖ ኃይል የአመራሮቹን የህይወት መስዋዕትነት ለነጻነት የተከፈለ ታላቅ ዋጋ እንደሆነ እያሳየና ሺህ አመራሮችን መተካት የሚችልበትን አቅም መገንባቱን ለክልሉ እያስተዋወቀ ዛሬም ወደፊት ከመቀጠል ውጪ ሌላ ምርጫ እንደሌለው በስፋት ያሳየበትን ምርጥ የሆኑ 24ቶችን መሻገር ችሏል። ከሰሞኑ ደግሞ በእስክንድር ነጋ፣ ዘመነ ካሴ፣ ምሬ ወዳጆ፣ ጀነራል ተፈራ ማሞ፣ ኮማንዶ ፍቅሩ፣ አርበኛ መሳፍንትና የጎጃሙ ቃል አቀባይ አስረስ ማረ በመሳሰሉት አመራሮች መካከል ሰፊ ልዩነት እንዳለ አለመነባበቦች እንደተፈጠሩ፣ ከዚህ ውጪ ደግሞ ጦር የሚሳበቁበት አጋጣሚ እጅግ ቅርብ እንደሆነ የሚያሳዩ መረጃዎች በአገዛዙ ስፋት እየተሰራጩ ይገኛል። በተለይም ሁሉም አመራሮች ወደ አንድነት በመጡበት በአሁኑ ወቅት የእስክንድር ነጋ
ቡድን ማፈንገጡ በፋኖ ቤት ያበቃለት ጉዳይ እንደሆነ በማንሳት ከፍተኛ የሆነ ውዥንብርን ለመፍጠርም ጥረቶች ቀጥለዋል። ነገር ግን እውነታው እስክንድር ነጋ ፋኖን ክዷል፣ ለድርድርም ተሰናድቷል። ታላቅ ዋጋ የተከፈለለትን የፋኖ አንድነትና ከፍተኛ ተጋድሎም በቀላሉ በስልጣን ሽሚያ ራሱን ለዚህ ብቁ በማድረግ ከፋኖ ኃይል መነጠሩ ይታወሳል። ነገር ግን ዛሬም የእስክንድር ነጋ አቋምና የድርድር ውሳኔ ተቀባይነት እንደሌለው ያሳየው የፋኖ ኃይል እስክንድር ነጋንና ሎሌዎቹን ሁሉ እንደማይቀበላቸውና ከትግል ምዕራፉ ሙሉ ለሙሉ እንዳሰናበታቸው እንደ ጠላትም እንደቆጠራቸው በዛሬው ዕለት መረጃን ይፋ አድርጓል። ያልተሸረሸረው የፋኖ አለት የሆነ እንቅስቃሴ ዛሬም በክልሉ አንድነቱን የበላይነቱን እያሳየ ወደፊት እየቀጠለም ይገኛል። ከዕለቱ መልእክታችን ስንመለስ የዕለቱን መረጃዎች አርስተ መረጃዎቹን በማስቀደም የምንጀምር ይሆናል። ሼህ አላሙዲን ስጦታ ለፋኖ ኃይል የሚል መረጃ ተሰምቷል። በአማራ ክልል የአማራ ፋኖን ተጋድሎ የሚደግፉ በርካታ ቢሊዮነሮችና ሚሊዮነር የአማራ ተወላጆች ከዚህ ቀደም ብቅ ማለታቸው ጉዳይ በስፋት ሲሰማ ነበር። በተለይም እነ ወርቁ አይተነውና ሌሎች አማራ ተወላጅ የሆኑ ባለሀብቶች በገንዘባቸው የፋኖ ኃይልን መደገፋቸውን በይፋ መግለጻቸውም ይታወሳል። ይህ ጉዳይ ግን በአገዛዙ ተቀባይነት በማጣቱና ከንፈር አስነክሶባቸው ለእስር መብቃታቸው ከዚህ ውጭ ደግሞ በርካታ ኢትዮጵያውያን የሥራ ዕድል ያገኙባቸው ድርጅቶቻቸው ሙሉ ለሙሉ እንዲዘጉና እንዲወድሙ ሆኗል። በእነዚህ ጉዳዮች የተነሳ በርካታ የአማራ ተወላጅ ሚሊዮነሮች ከፋኖ ጋር በተያያዘ በተነሳባቸው ተደጋጋሚ ክስ የተነሳ የህልውና ስጋታቸውን ለማስጠበቅ ከሀገር የመውጣታቸው ጉዳይም በስፋት ይነሳል። በዚህ ሁሉ ጉዳይ የወልዲያ ተወላጅ መሆናቸው የሚነገርላቸው ሼህ አላሙዲንን በተመለከተ አዳዲስ መረጃዎች በተደጋጋሚ ሲወጡ ነበር። በተለይም ጠቅላይ ሚኒስትሩ በነበራቸው ጉብኝት ከሀገር ውጪ የሀገሬውን ልጥጥ ቢሊዮነር የማግኘት እድል እንደነበራቸው የተረጋገጠ ሲሆን ከፋኖ ኃይልና ከአማራ ህዝብ ጋር በተያያዘ ግን ሼህ አላሙዲን እጅግ ያልተጠበቀ ጥያቄ በወቅቱ መሰንዘራቸውም ተነግሯል። በተደጋጋሚ እየወጡ በሚገኙ መረጃዎችም ለህዝብ መገልገያ በሚል ቅንጦ ስቴዲየምን በወልዲያ ያስገነቡት ሼህ አላሙዲን የስቴዲየሙ ወደ ጦር ካምፕነት መቀየርና በአካባቢውና በሌሎች አካባቢዎች ላይ እየደረሱ የሚገኙ እልቂቶች እንዳስቆጣቸውና ከፋኖ ጎን እንዲሰለፉ እንዳደረጋቸውም ተረጋግጧል። ይህን ጉዳይ በተመለከተም ከልጥጡ ቢሊዮነር እጅግ ያልተጠበቀ መልእክት ለፋኖ እንደደረሰውም ተረጋግጧል። የአማራ ተወላጅ ባለሀብቶች አዲስ አቅጣጫን በተመለከተ የተሰማውን ሰበር ጉዳይ በመረጃ ሰዓታችን በዝርዝር የምንቃኘው ይሆናል። የፋኖ ኃይል ከፍተኛ አመራሩና ቃል አቀባዩ ከኤርትራ ጋር መደራደር ታላቅ ዕድል ነው በማለት አብስሯል። የፋኖ ኃይል እንዲሁም በኢትዮጵያ ከዚህ ቀደም የተነሱ ኃይሎች ከኤርትራ ጋር እጅግ የጠበቀ ወዳጅነትን የመፍጠራቸው ጉዳይ ይነሳል። ነገር ግን የፋኖና የኤርትራን ወዳጅነትና ጥምረት ለየት የሚያደርገው ቀደም ሲልም በአማራ ህዝብ ላይ እየደረሰ የሚገኙ ከፍተኛ ዘመቻ የተቃወመች ብቸኛው የምስራቅ አፍሪካ ሀገር መሆኗ ከፋኖ ጋር ያላትን ወዳጅነት እጅግ እንደሚያጠናክረው ይነገራል። በተደጋጋሚም የኤርትራ መንግስት እንዲሁም ደግሞ ከፍተኛ ፕሬዝዳንቷ በአማራ ክልል የተጀመረው ጦርነት አግባብነት የጎደለው እንደሆነና መንግስት ከትግራይ ጦርነት በርካታ እውነታዎችን ሊማር እንደሚገባ በህዝብ ላይ የሚከፈት ጦርነት ማብቂያውም ፍጻሜውም ሽንፈት ብቻ እንደሆነና የአማራ ህዝብን ጥያቄ ለመመለስ የብልጽግና መንግስት ዝግጁ ሊሆን ይገባል የሚሉ መልእክቶችን አስተላልፏል። በእነዚህና መሰል ጉዳዮችም ጦሩ ተሰብቆባቸዋል። በሁለቱ ሀገራት መካከል ያሉ ልዩነቶችም እጅግ በተጋነነ ሁኔታ ሰፍተዋል። በዚህ ሁሉ ሁኔታ ከፋኖ ጋር መጣመር እንደምትፈልግና የአጣማሪነት እድል ለፋኖ የሰጠችው ኤርትራ ያልተጠበቀ ምላሽ እንደደረሳትና ፋኖ ይህንን የመደራደርና አንድ የመሆን እድል ለመጠቀም መወሰኑን የሚመለከት ታላቅ መረጃም ተሰምቷል። የፋኖ ቃል አቀባዩ ከሰሞኑ በኤርትራ ጉዳይ ላይ የፋኖ ኃይል የመጨረሻ ውሳኔ ለማስተላለፍ መቁረጡን ያጋሩ ሲሆን ታላላቅ ድጋፎችን ለማስተናገድም ይህን ጥምረት መቀበል ለፋኖ ታላቅ እድል እንደሆነም ከፍተኛ አመራሩ አንስቷል። የፋኖ ኃይል ከኤርትራ ጋር የሚኖረው ጥምረት ምን ይመስላል? በዚህ ጉዳይ ላይ የትግራይ መንግስትና ቲፒኤልኤፍ የነ ዶክተር ደብረጽዮን ቡድንስ ቀጣይ ዕጣ ፈንታ ምን ሊሆን ይችላል በሚለው ጉዳይ ላይ የተሰማ አዲስና መደመጥ ያለበት መረጃን ይዘናል። በሌላኛው ሰበር መረጃችን አሜሪካ መረረችብን 4 ኪሎ። ከአሜሪካ እጅግ ያልተጠበቁ የመጨረሻ ተባሉ ውሳኔዎች ለአፍሪካ እየበቁ ይገኛል። በተለይም ደግሞ ከአመራሮቹ ጋር ወዳጅነትን መፍጠር የማይፈልጉትና እንደ ሰዋል ቁጥራቸውም ያሉትን አመራሮችም ለመጣል እንቅስቃሴና ውሳኔዎችን ማስተላለፍ የጀመሩት ዶናልድ ትራምፕ በኢትዮጵያ ጉዳይ መረር ያለ እርምጃ ለመውሰድ ዝግጅታቸውን ጨርሰዋል የሚለው ጉዳይ 4 ኪሎ መድረሱ ተነግሯል። በተደጋጋሚ ከአሜሪካ ጋር ያላትን ወዳጅነት ለማጠናከርና ጥብቅ
ቁርኝነት ለመፍጠር ሀገሪቱ እንቅስቃሴ በታደርግም ነገር ግን በዲፕሎማሲው እጅግ ከፍተኛ የሆነ ኪሳራን ስለማስተናገዷም ተሰምቷል። በተለይም ደግሞ በድንበር አካባቢ ያሉ ሀገራትን ሰላም በሚነካ ሁኔታ ባህራቸውንና ወደባቸውን ለመቆጣጠር የሚደረጉ ጥረቶችና የጦር አዝማሚያዎችም በነጮቹ አለመወደዳቸው የተነገረ ሲሆን ተደጋጋሚ የሆኑ የእርስ በርስ ግጭቶችን በርካታ ማዕቀቦችን ሀገሪቱን ታስተናግድ ያስገድዷት ስለመሆናቸውም ተሰምቷል። ከሰሞኑም የአማራ ፋኖ ተጋድሎና በክልሉ ያለውን ወቅታዊ ሁኔታ በተመለከተ ከነይልቃል እንዲሁም ደግሞ ከገዱ አንዳርጋቸው ያልተጠበቁ ሰነዶች ቤተመንግስቱን እንዳንኳኩትና ታላቅ የሆነ ተቀባይነት እንዳስገኙም ተረጋግጧል። በአዲስ አበባ ጉብኝት ለማድረግ ወስነው የነበሩት የውጭ ጉዳይ ሚኒስትሩ ጉብኝታቸውን መሰረዛቸው እንዲሁም ደግሞ ጠቅላይ ሚኒስትሩ ለባለ ሲመት አለመጣላታቸውን ተከትሎ ከአዲሱ የነጩ ቤተመንግስት ታላቅ መሪ ጋር የብልጽግና መንግስት ያለው ልዩነት እጅግ መስፋቱና በቀጣይም ያልተጠበቁ ውሳኔዎች ሊገጥሙ እንደሚችሉ ከወዲሁ ግምት መጣሉም ተረጋግጧል። በጉዳዩ ላይ የተሰማውን ሰበር መረጃ ይዘናል፣ እናስደምጣችኋለን። በሌላኛው ሰበር መረጃችን እስክንድር ነጋ የዘመነን አመራርነት ተቀበለ የሚል መረጃ ተሰምቷል። እስክንድር ነጋ የመጀመሪያውን የፋኖ ኃይል ከፍተኛ አመራርነት ምርጫ ሲከውን በወቅቱ ዘመነ ካሴ የተሻለ ድምጽ እንደሚያገኝ ያውቅ እንደነበረም መረጃዎች ሲወጡ ነበር። በተለይም ደግሞ ዘመነ ካሴ በህዝቡ ዘንድ ያለው ታላቅ ተቀባይነትና ለትግል ካለው ታላቅ ፍቅር የተነሳ በርካታ ወታደሮችን ማፍራት መቻሉና በትግል ሜዳው የሚያስመዘግባቸው ድሎች በህዝብ ተጠባቂው መሪ እንደነበረም ተገልጿል። ይህ ሊሆን የሚችልበትን እድል ያጣበበው እስክንድር ነጋ ምርጫውን ሙሉ በማጭበርበርና ሁሉንም ያላማከለ ምርጫን በመከወን በርካታ የፋኖ ኃይሎች ያዘኑበትን የመጨረሻ ውሳኔ ለገዛ ራሱ አስተላልፏል። ነገር ግን የእስክንድር ነጋ ወደ አመራርነት መምጣት የዘመነ ካሴን የፋኖ የበላይነት እንዳላስቆመው የተረጋገጠ ሲሆን በስልጣን እስክንድር ነጋ የበላይ ቢሆንም ነገር ግን በፋኖ ኃይል ታላቅ ተቀባይነት ያለው መሪ ላለፉት ወራቶች ዘመነ ካሴ ሆኖ ሰንብቶ ነበር። ይህንንም የሚያሳየው የአገዛዙ ጥቃቶች ሁሉ ያማተሩት በጎጃምና በዘመነ ካሴ ላይ መሆኑ እስክንድር ነጋን በተመለከተ በተደጋጋሚ የሚደረጉ ጥረቶች አለመኖራቸውና በፋኖ ኃይልም ውሳኔዎች የሚወጡ አዳዲስ አዋጆችና ቁብልነቶችም በፋኖ ኃይሉ የጎጃም መሪ ዘንድ ታላቅ የሆነ ትኩረትን እየሳቡና መነጋገሪያም የሆኑ ሆኖ ቆይቷል። አሁን ላይ ወደ አመራርነት የመጣው እስክንድር ነጋም በፋኖ ቤት የተፈጠረው ልዩ የሆነ የአንድነት ዘመቻ የመክፈቻው ቁልፍ ራስ እንደሆነ የተነገረ ሲሆን በዚህም በቀጣይ የፋኖ ኃይል በቀላሉ በክልሉ የሚያደርገውን ተጋድሎ በመቋጨት ሀገራዊ እንቅስቃሴን እንዲጀምር ታላቅ መንገድን እየጣለ እንደሚገኝም ተነግሯል። በመጨረሻው ሰዓትም ዘመነ ካሴ ወደ ስልጣን መምጣቱና የበላይነቱን እስክንድር ነጋ አምኖ መቀበሉን የሚጠቁም ታላቅ መረጃ ተሰምቷል። ጉዳዩን በዝርዝር ይዘናል። የዝምተኛው ታላቅ የፋኖ አውራና ዋርካ ምሬ ወዳጆ ያልተጠበቀ መግለጫና ንግግርና የእርምጃ ውሳኔ። ምሬ ወዳጆ የሚለያዩንን አንታገስም ባለበት ማግስት ለፋኖ ኃይል የትኛውን መስዋዕትነት ለመክፈል ዝግጁ መሆኑን አረጋግጧል። ከሰሞኑ የፋኖ ልዩነቶችና የግለሰቦችን ሽኩቻ በተመለከተ በርካታ ዋጋ የተከፈለለትን የህይወት መስዋዕትነት የተደረገለትን የፋኖ ኃይል ተጋድሎ የሚረብሹና ልዩነቱን ለማንገስ የሚሮጡትን ሁሉ አንታገዝም በፋኖ ቤት ምንም አይነት ውለታ ቢኖራቸው ነገር ግን በልዩነቱና ተጋድሎውን ለማስቆም በሚያደርጉት ሙከራ የእርምጃው አካል ይሆናሉ የሚል መልእክትን ማስተላለፉ ተነግሯል። በበርካቶች ዘንድ እጅግ ተወዳጅ የሆነው የድሉን ዜና ሊናገር የማይመጣው በስልጣን ሽሚያ ውስጥ ራሱን የማይከተውና እጅግ ብልህ አመራር መሆኑ የሚነገርለት ከዚህ ውጪ ደግሞ ወታደሩን በጥንቃቄ የሚጠብቀው እሱ ለሚገኝበት የወሎ ፋኖ ዋርካ ሆኖ እያገለገለ የሚገኘው ከፍተኛ አመራሩ ዋርካው ምሬ ወዳጆ በበርካቶች ዘንድ እጅግ ተወዳጅ መሆኑ ይነገራል። ይህ ጉዳይ እጅግ እንዳበሳጨውና ወደፊት እንዲመጣ እንዳደረገውም የተረጋገጠ ሲሆን የወሎ ፋኖ ልዩነት ፈጣሪና ስለላ ላይ የተሰማሩ የፋኖ ኃይል ከፍተኛ አዛዦችና ወታደሮች ላይ ያላሰለሰ ሰፊ ጥረት በማድረግና በማለፍነፍ እርምጃ ለመውሰድ መወሰኑን ገልጿል። ከዚህ ውጪ ከፋኖ ኃይል አንድነት ጋር በቀጣይ የወሎ ፋኖ የሚኖረው ተሳትፎና አንድነት በክልሉ ስላለው አጠቃላይ እንቅስቃሴና ከአመራሩ ጋር ስላለው ሰፊ የሆነ ጥምረት እጅግ ያልተጠበቁ ምላሾች በዋርካው ምሬ ወዳጆ ተሰጥቷሉ። የወሎን ዋርካ መልእክትም በመረጃ ሰዓታችን ይዘናል፣ እናስደምጣቸዋለን። በሌሎች መረጃዎቻችን የፋኖ ድሎች እንደቀጥሉ በሚገኙበት የጀነራሎቹና የአመራሮቹ ስንብት ታክሎ በክልሉ ፋኖ ከፍተኛ ድል እንዲያስመዘገበ ረድቶታል ተብሏል። ይህንንም ጉዳይ ይዘናል። እስከ ፍጻሜ ቆይታችሁ ከአዲስ ኒውስ ጋር እንዲሆን ተመኘን። ቀጥታ ወደ ዝርዝሩ እናልፋለን።
በቢሊዮነሮቹ ድጋፍ እያገኘ የሚገኘው ፋኖ ከሼህ አላሙዲን ስጦታ እንደተበረከተለት እየተነገረ ይገኛል። እንቁ የሆነው ስጦታ ከጎኑ መሰለፍ መሆኑን የተረዱት ሼህ አላሙዲን ከጠቅላይ ሚኒስትሩ ጋር ያላቸውን ልዩነት ያሰፉበትን ውሳኔ ለ4 ኪሎ አሰምተዋል ተብሏል። ቀደም ሲል ለፋኖ ኃይል ድጋፍ እያደረጋችሁ ነው በሚል ወርቁ አይተነውና መሰል የአማራ ከፍተኛ ባለሀብቶች ንብረቶቻቸው እንዲታገዱ እንዲወረሱ በተደጋጋሚ የእስር ትዕዛዝ እንዲወጣባቸውና ከሀገር እንዲለቁ መደረጉ የሚታወስ ነው። ነገር ግን ጠቅላይ ሚኒስትሩ ይህ ሁሉ እውነታ በተፈጸመበት በአፍሪካ ከፍተኛ ቢሊዮነር የሆኑትን አላሙዲንን ማጣት እንዳልፈለጉና በተደጋጋሚም ደጅ እንደጠኑ ተነግሯል። ነገር ግን የወልዲያው ስቴዲየም ወደ ካምፕነት መቀየርና የሚወዱት ህዝባቸው ላይ የደረሰ የሚገኘው የድሮን ጥቃት እጅግ እንዳበሳጫቸውና የህዝቡ ጥያቄ መለስ የፋኖ ተጋድሎን ተቀባይነት ያገኝ የሚል መልእክትን ማስተላለፋቸው ተነግሯል። ያካሄዳቸው በቀጣይ ለፋኖ ኃይል ድጋፍ የሚያደርጉበትን እርምጃ የሚጀምሩበት ሊሆን ይችላል የሚል ታላቅ ስጋትን በቤተ መንግስቱ ማደሩ በስፋት እየተነገረ ይገኛል። በአማራ ክልል ያለው ታላቅ የሆነ የፋኖ እንቅስቃሴ እጅግ ባልተጠበቀ መንገድ ሰፊ የሆነ ተቀባይነትን እያገኘ በብልጽግና መንገድ ሁላ የነበረው ከፍተኛ አመራሮች ለቀው የአማራ ህዝብን ታላቅ ተጋድሎ እንዲቀላቀሉና ጀነራሎችም የፋኖ ኃይል አመራር በመሆን ህዝብን ነፃ እንዲያወጡ እየተገደዱበት እየሆነ መጥቷል። ይህም ጉዳዩ ታላቅ ተቀባይነትን ከማግኘት ባለፈ ህዝባዊ ድጋፍን ያገኘበት ታላቅ የሆነ እርምጃ ስለመሆኑ እየተነገረም ይገኛል። በሌላ መረጃችን ከኤርትራ መደራደር ታላቅ ድል ነው ብለዋል የፋኖ ቃል አቀባዩ። ኤርትራ በተደጋጋሚ እያቀረበች የሚገኘውን የአንድነትና የቅንጅት ስራ በተመለከተ ፋኖ በጥናት በተመረኮዘ ሁኔታ ምላሽ ለጉዳዩ እንደሰጠበት ተነግሯል። በተለይም የኤርትራ መንግስት ከዚህ ቀደም በአማራ ክልል እየደረሱ የሚገኙ ጥቃቶችን እንደማትደግፍና የህዝብ ጥያቄ እንዲመለስ ተደጋጋሚ ጥረቶችን ማድረጓን በማሰብ አሁንም ከአማራ ህዝብ ጎን የቆመችውን ኃይል የምታቀርበውን ጥያቄ ለመቀበል የፋኖ ኃይል መወሰኑን ተረጋግጧል። ይህ በፋኖ ቤት ያለውን አንድነት ይበልጥ የሚጨምርና በአካባቢው ያለውን ተቀባይነትም የሚያሳድግ መሆኑ ተነግሯል። ዓለም አቀፍ ሚዲያዎችን ጉዳዩን በተመለከተ የፋኖ ኃይል አድማሱን በማስፋት በቀንድ አፍሪካ ታላቅ ኃይል መሆኑን ያሳየበትን ታላቅ አጋጣሚ እየፈጸመ እንደሚገኝ ለዚህም ደግሞ እስከ ድንበር ያሉ የአማራ ክልል አካባቢዎችን በቆጣጠር በድንበር አካባቢ ካሉ ኃይሎች ጋር ጥምረትን የሚፈጥርበትን መንገድ እያሰላ እንደሚገኙ ገልጿል። ይህ የጦር አካሄድ በቀላሉ 4 ኪሎ መግባት የሚያስችለው ታላቅ ቁልፍ እንደሆነም በዓለም አቀፍ ሚዲያዎችና በጦርነት ጉዳዮች ላይ ጥናት የሚያደርጉ ቡድኖች በስፋት እየተገለጸም ይገኛል። በሌላ መረጃችን አሜሪካ ምራብናለች 4 ኪሎ በተለይም ለጠቅላይ ሚኒስትሩ የባለ ስሜት ደብዳቤ ያላኩት ትራምፕ በተደጋጋሚ ሀገሪቱ ላይ የጣሉ የሚገኙ ሰፊ ማዕቀብና ከአፍሪካ ጋር የገቡበት ታላቅ የሆነ ሰጥ አገባ ጣፋንታቸው ተጠባቂ እንዲሆን እንዳደረገው ተነግሯል። ከዚህ ባሻገር የአማራ ተወላጆቹና በፋኖ ጉዳይም ሰፊ የሆነ ሚናን እየተጫወቱ የሚገኙ አመራሮች በነጩ ቤተ መንግስት በተደጋጋሚ መጠራትና ለውይይት መጋበዝ ከህዝብ የያዟቸው ሰነዶችም ተቀባይነት ማግኘት አሜሪካ በፋኖ ጉዳይ ለብልጽግና ያልተጠበቁ ትዕዛዞችን የመጨረሻ ውሳኔዎችን የምታስተላልፍበትን ቀን ይበልጥ እያቀረበው እንደሚገኝ ፍንጭ የሰጠችበት ስለመሆኑ በስፋት እየተነገረ ይገኛል። እስክንድር ነጋ የዘመነን አመራርነት ተቀበለ። እስክንድር ነጋ ቀደም ሲል የዘመነን ወደ አመራርነት መምጣት አይቀሬ መሆኑን በመረዳት ዘመነ ካሴን ከምርጫው ውጪ ማድረጉ ይታወሳል። ለፋኖ አመራርነትን በሚሾምበት ጊዜ የፋኖ ኃይሉ ዘመነ ካሴ አመራር ከሆነ ሙሉ ለሙሉ የፋኖ ኃይልን አመራርነት አጣለው በሚል ከስልጣን ሲያገለው መቆየቱም ተረጋግጧል። ነገር ግን አሁን ላይ የዘመነ ካሴን ወደ ስልጣን መምጣትና የፋኖ ኃይልን አንድነት በማረጋገጥ መሪ መሆን አይቀሬ መሆኑን አምኖ መቀበሉን ተነግሯል። ህዝብም ለዘመነ ካሴ ያለውን ድጋፍና አንድነት ከምንጊዜም በላይ አጠናክሮ እያሳየ እንደሚገኝ የተነገረ ሲሆን ከእስክንድር ነጋ ጋር የነበረውን ውል ህዝቡም የፋኖ ኃይልም እያቋረጠ እንደሚገኝም ተነግሯል። ይህን ጉዳይ በተመለከተ ተወዳጁ ምሬ ወዳጁ ያልተጠበቀ መልእክትን አስተላልፏል። የሚለዩንን አንታገስም ያለው ምሬ ወዳጁ እርምጃ ለመውሰድም የወሎ ፋኖ ዝግጁ መሆኑን ገልጿል። የፋኖ ኃይል ተጋድሎ ቀልድ አይደለም፣ በርካታ ዋጋ የከፈልንበት ታላቅ የሆነ የህዝብ ነጻነት ኃይል ነው። ይህ ኃይልን የሚበታተንና የሚነጣጥል ከግቡ የሚያስቀረው የትኛው የፋኖ አመራር ሊኖር አይችልም፣ ቢኖርም እርምጃው አካል ይሆናል የሚል መልእክትን ማስተላለፉ ተነግሯል። በክልሉ ዛሬም የፋኖ ድሎች እጅግ ተጠናክረው እንደቀጠሉ ይገኛል። የፋኖ ኃይል 80% በላይ የሚሆነውን የአማራ ክልል አካባቢ በመያዝ አስተዳደራዊ ድርጅቶችን እየሾመ እንደሚገኝ የተነገረ ሲሆን ሌሎች አካባቢዎችንም ለመቆጣጠር ተጋድሎን እያሰፋ እንደቀጠለም ተረጋግጧል። በተለይም በከተሞች አካባቢና ዙሪያ የሚደረጉ የፋኖ አሰሳዎች
ዘመቻዎች አሁንም በቀጠሉበት ያገዛዙ የድሮን ጥቃቶች በንጹሃን ዜጎች ላይ በርትተው መቀጠላቸውም ተረጋግጧል። ጀነራሎቹ ከአመራሮቹ ጋር የገቡበት ታላቅ ስጋት ሰጣ ገባና የሚሰናበቱ ከፍተኛ አመራሮች ጉዳይ ዛሬም በክልሉ እጅግ አነጋጋሪ ጉዳዮች ሆኖ ቀጥሏል። ለሰዓቱ ከአዲስ ኒውስ ያዝንላችሁ ሰበር መረጃ ይህንን ይመስል ነበር። እስከ ፍጻሜ ቆይታችሁ ከኛ ጋር ስላደረጋችሁ ከልብ አመሰግንን። ሰናይ ጊዜ ተመኘን።